እንዴት አልሽ አንቺ? መጣሽ ስፈልግስ መጣሽ ማለት ምን ማለት ነው? ምን አደረኩሽ? ምሳ የለም እንዴ? የምን ምሳ ነው አንቺ? ምሳ ማለት እንደ ደግሞ በመድኃኒዓለም ምንድን ነው የሰራሽው? ልጅ ምንድን ነው ያደረግሻት እንዴ? ምን አረኳት? ምን አረኳት? እንደው ምን አረኳት? አቅም የላትም። እንደውም እሷን ይኸውልሽ አንቄ ነበር ማስጣት የነበረብኝ። ምን አረኳት? ነኝ አቅም የላትም ብለሽ ነው እንደዛ አረቆ በፈጠርሽ ተረጋጊ። ምንድን ነው የምታወሪው? ምን አድርጊ ነው የምታያት? ምን አድርጊ ነው የምታያት? ሰው እንደዛ የምታሰቃያት ለምንድን ነው? ምን አገባሽ አንቺ? ስለ ቃል እያታስቢም እንዳታሳዝንሽም። ምን አገባሽ ስለ ቃል ኪዳን? ያገባሻል አንቺ? ምንድን ነው የሚያገባሽ? ኧረ በእግዚአብሔር ላይ ልቀመጥበት። ልቀመጣት በይኝ እሺ። ልቀመጣ እንዳትይኝ። ቆይ ምንድን ነው የምትይው? እንደዛ ማድረግ ማለት የሰው ሄደሽ እንደዛ የምታደርግ ያለ ምንድን ነው? ቃል ኪዳንን አላየሽም እንደ ቪዲዮ ላይ ከቤት አስወጣቻት በገዛ ቤቷ። እንዴት አያገባኝም? ምንም አያገባኝም። እንዲሁም አሁን ተመልሼ ሄጄ አስወጣታለሁ። አንገቷን ይዤ ነው የማስወጣት። ገና አትችለኝም ብለሽ ነው? ምን እንዴት እንዳደረገችኝ አይተሻት የለ እንዴ? እንዴት አትችለኝም? እሷ አይደለም እኔ የሆነ ትልቅ ጎረምሳ ራሱ ቢሄድ መደብደቡ አይቀርም። አይገርምሽም እንዴ? ልጅቷ ጉልበቷ እኔ አልቻልኩ። እንደ ፊንጣ እኮ ነው የዘለለችብኝ። ምን አገባሽ ሲጀመር? ምን ጥልቅ አደረግሽ? ደግሞ ስለ ቃል ኪዳን ከማጠሯ መወጠሯ አያገባሽም። ምንድን ነሽ አንቺ? የቃል ኪዳን እንትንሽ ጠበቃ ነሽ አይደለም? እኔ ሁሉም ሰው የሚያውቀው ነው ቤቱ ምንም የቃል ኪዳን እንደሆነ ማለት ስለሆነች ነው እሷ የምታስወጣት ነው ያልኩት አይደል እንዴ? እኔ ታስወጣት እሷ ትከራከር እንጂ አንቺ አያገባሽም። እንዴት ነው አንቺ ተዛ የምታያይዥ? ምን ለማለት ነው? ተይ ግን ተይ። ማን አያያዘሽ? ቆይ ማን አያያዘሽ? ይቺ ልጅ ካለችበት ፈልገሽ ይቅርታ እንድጠይቂ። ኧረ እባክሽ! አዎ ኧረ እባክሽ ተይ እንጂ። ምን አይነት ይቅርታ ነው የምትፈልጊው? ምን ጉር ነሽ ግን? ለምንድን ነው የምጠይቀው? ገና አስወጣታለሁ፣ ከዛ ቤት አስወጣታለሁ። እኔ ቃልዬ ስታስወጣት ነው የምጠብቀው። ምክንያቱም እኔ የቤቱ ባለቤት ስላልሆንኩኝ እንዴት ብዬ አስወጣለሁ ብዬ ሼም ይዞኝ ነው። ገባሽ? ዝም ብዬ አስወጣሁት። አንቺ ምን ተሰማሽ? አስወጣት ብቻ ምን ተሰማሽ? እንደዛ ስታረጊያት አሁን አንቺ ምን ተሰማሽ? ምን አደረኳት? እንደዛ ምሰሊያት እንደዛ ምታረጊያት ለምንድን ነው? አላየሻትም እንዴ? ለማን ነው መፍረድ ያለብሽ? አንቺ ለማን እንደምትፈርጂ አታውቂም እንዴ? አያገባሽም። ለምን አያገባሽም? ያገባኛል። ስለ ቃል ኪዳን ያገባኛል። 100% ያገባኛል። ምን ቤት ነሽ እንዴ? በገዛ ቤቷ እንደዛም ተጨቆኑ። ለምንድን ነው? በቃ እሷን ማስወጣትም አለማስወጣትም እሷን ማቲንም ማስወጣለሁ አይደለም እሷን ማለት ነው። አይገርምሽም? ኧረ አንቺ ልጅ ገና ጉድ ልታመጭብኝ ነው። ተይ ግን የምን ጉድ? እንግዲህ ተሄድሽበት ጋር ከሁሉም ጋር ጸብ ጀምረሻል እና ተዝ በላይ ጉድ አለ እንዴ? ልጅቷን አያየሽ እንዴት እንደሚያረጋት? ምንም ስርዓት የሌላት ሰው ናት እኮ ልጅቷ። ይኑራትም አይኑራትም አንቺ አይደለሽም የምታስተዳድሪያት። አያገባሽም እኮ ስላላስተዳድራት ነው ያላስወጣኋት። እኔ ስላላስተዳድራት አላስወጣኋትም፣ ዝም አልኳት። ቃል ኪዳን እንድታስወጣት ደግሞ አረጋለሁ። እሱን ደግሞ በፈለገችው ነገር አግዛታለሁ። እኔ ጨጓራናት ታመሜ ነው የመጣሁት። ታመሜ ነው የመጣሁት። በተወደደ ቡና እያፈላች ታፍላያለች ቂም ስትልበት እዛ ቤት ውስጥ ማለት ነው። አንቺ ልጅ በማይመለከታት ነገር ውስጥ ገብታ ማለት ነው። አታሳርልኝ፣ ግድ የለሽም። ከጎዳና ላይ እኮ ነው ያነሷት። ወይ ጉድ! እነሱ ያልሻት አንቺ አያገባሽም። አታጫጭኝ አንቺ ማለት አታጫጭኝ። አንቺ ነሽ እኮ የጀመርሽው። እኔ እኮ የመጣሁት ወደ ቤት ባገኘሁሽ ወይስ ከርቦኝ እኮ ነው የወጣሁት አይደል? ይገሽ ልጥሽ ለምን አይዛ ነው። ስለዚህ አንቺ የሚመለከትሽ ነገር የለም እዚህ ጋር። በቃ ይኸውልሽ እኔን አይመለከትሽም፣ አንቺንም አይመለከትሽም። ከአሁንም በፊት ማለት ነው ምንም ነገር ቃል ኪዳን ብዙ ነገር ቂም አለኝ እኔ። የምን ቂም? የማይነገር ቂም አለኝ እሷ። እኔ ስላንቺ ቂም አይመለከተኝም። ለኔ ግን በጣም ሞዳት ቃልዬ በጣም ትመቸኛለች፣ ታሳዝነኛለች። በጣም ምስኪን ናት። ገባሽ? ምስኪንነቷን ተጠቅማ ነው ከጎዳና የመጣች ሴትዮ አስገብታ የማታውቀውን ወንድ ልጅ የምታሳድገው አስገብታ ማለት ነው። አይገርምሽም? እንደሷ የሚያሳዝን ሰው አለ ወይ? መብቷ ነው። እሷማ ከአቅሟ በላይ ሆነ። መብቷ ነው። በቃ ከአቅሟ በላይ ሆነ። ማስገባት ምንም ማለት የእሷ መብት ነው እንጂ ያንቺ አይደለም። እኔ ራሴን እኔ ስለሷ ይመለከተኛል። አንቺ ካልተመለከተሽ ዝም በይ። እኔ ደግሞ ይመለከተኛል። አታነካኪኝ። እኔ እንዴ አታነካኪኝ። ማን አነካካሽ? እንደገና ደግሞ እንደዚህም ስታረጊ ማየት አልፈልግም። እኔ እንደዚህ ስትሆኝ
ለምን ስራት አይኖርሽም? አንቺ ለምን ስለ ሰው አይገባሽም? ስለ እንዴት የሷ ህመምሽ አይደለም? አትረጂው? ይችኛዋስ ማ ይቺስ እንደዛ ያደርግሻት? እሷማ የሆነ ተልኮ አላት። እንደ ውሻ ነው እኮ ያደርግሻት። እኔ እንደ ውሻ ሆኜ እኮ በእሳት እኮ በጋለ ብረት እኮ ነው ያስወጣችኝ ልትተኩሰኝ ማለት ነው። እኔ ነኝ በማ ቤት ነው? በቃልዬ ቤት። በቤቷ ቢሆን እኮ ችግር የለም፣ ግን በቃልዬ ቤት እኮ ነው በብረት አግላ እኮ ነው ያስወጣችኝ ያባረረችኝ። እሺ ትበልሽ እኔ እንደው ብኖር እና በዛ እንደው አጠገቤ ሲጀመርም እኔ ያለሁበት እችን ስራ አሰሪያት እኔ ስለሌለው ነው እንደዚህ የምታረጊው እንጂ እሰራልሽ ነበር። ለምን ምንድን ነው የምታረጊኝ? አንቺ ፍርድ የለሽም እንዴ? አፍርጂም እንዴ? በስነ ስርዓት አሁን ሁለተኛ እቺ ልጅ ተልኮ አላት። ማን እንደላካት አላውቅም። እኔ እዚህ ጋር የሆነ ሰው ልኳ ይመለከተኛል። ለምንድን ነው የማይመለከተኝ? አንቺ ደህና አይደለሽም እንዴ? ወይ ሰላስ ልታገኝላትና ልትቆረቆሪ ይገባል። በስነ ስርዓት ለማገር ስትይ በስነ ስርዓት ማንሽ ኡርጋጥ አልቺ ኡርጋጥ እኔ ኡርጋጥ እና ኡርጋጥ ነሽ። እኔ ምርገብልሽ ኡርጋጥ ነሽ። ማገና እኮ ኡርጋጥ ማለት እኮ ስድብ እኮ አይደለም፣ ልጅ ማለት ነው። ገና ህፃን ማለት ነው። ህፃንና ልጅ ማለት አይደለም። ህፃን ነው። ኡርጋጥ ማለት ህፃን ማለት ነው። ኡርጋጥ ስንት ያለችኝ ምን ያለችኝ ነገር አለ? ውጪ ከዚህ ትበልሽ ምናምን ትበልሽ፣ በቃ ትበልሽ። አሁን ስለሷ ልጅ አድራሻዋን ፈልገሽ ይቅርታ እንደጠይቂ። የምን አድራሻ? ቃልዬ ቤት ነች አለች። ምን አድራሻ አላት? ቤቷ ላይ እንደ ያለች የምን አድራሻ ነው? በቃ ቤቷ ሄደሽ ደግሞ መልሰሽ ሄደሽ ቤቷ ከሄድኩ ደግሞ አሁን ማለት ነው ልብሷን ነው በሳት ነው ማቀጥላት። ከዛ ቤት መውጣት ቢያቅተኝ የራሷን ነው ማቀጥላት። ታያለሽ ደግሞ ምንድን ነው አንቺ ረተ ምን የሆነ ነገር እንትን ብሎሻል እንዴ? ተቀጥላ አንቺ ቆይ አታስቢኝ እንዴ? አታሳዝኝሽ እንዴ? ቆይ ከቃል ኪዳንና ከእሷ ከቃል ኪዳንና ከአበባ ማንን ነው የምታውቂው አንቺ? ቃል ኪዳንን ማውቃታለሁ። ይችል አላውቃት እችላለሁ። እና ለምን የማታውቂውን ሰው እንደዚህ ታሰቃያታለሽ? ኖክ ስለማላውቃት ብቻ አይደለም። በሰው ቤት ገብታ ኦነር ነኝ አለች። ኦነር ነኝ አንዴ ከማቲ ጋር አንዴ ከምን ጋር ትቁላላለች። ዲሲፕሊን የላትም። ባለጌ ሴት ናት። ምንም ትሆን አንቺ አይመለከትሽም ነው እኮ ይመለከተኛል። የቃልዬ ችግሬ ነው። ይመለከተኛል። አንቺ ግን እኔ እመታሻለሁ በእውነት ስርዓት። አሁን ጉንፋን ይዞኛል። በቃ ይኸውልሽ ስነ ስርዓት ይዘሽ ተኖርሽ ስነ ስርዓት ይኖርሽ ኑሪ። አለበለዚያ ግን እመታሻለሁ። አስሬ ነው ቁጭ ማድረግሽ። አለበለዚያ ገጠር ነው የምልክሽ እንድታረሚ። ኧረ እባክሽ ኧረ እባክሽ የእውነት ገጠር ልኬ እንድታረሚ ነው ማድረግሽ። ኧረ እባክሽ ለቃልዬ ሴትዮዋን ካላስወጣኋት በስተቀር ከዛች ቤት ውስጥ የትም አልሄድም። የትም ማለት ነው። እሺ አሳይሻለሁ። አሳይኛ። ምን ታመጫለሽ? ንገሪኝ። አንቺ ጥሩ ሰው ትመስይኝ ነበረ፣ ግን አይደለሽም ማለት ነው። ማገናዘብ ማንቺ እኔ ምንሽ ነኝ ማለት ምንሽ ነኝ ለአንቺ ምንሽ ነኝ ማለት አይ ምንሽ ነኝ አታውቂኝም እንዴ? እና እያየሁሽ እኮ ነው። ቃል ኪዳን አልጋ ላይ እንደዛ እያደረጉ እየተያዙ አንቺ እንዴት አድርጋ እንዳባረረችኝ እኮ አይተሻል አይደል እንዴ? እንዴት አድርጋ እንዳባረረችኝ። እሺ ኢትስ ኦኬ፣ ቤቷ ቢሆን ኢትስ ኦኬ። በሰው ቤት ፊት ብላ እኔን አግላ ነው በጋለ ብረትሪን ያወጣችኝ ትተኩሰኝ ማለት ነው። አንቺ ለእንደዛ አይነት ሰው እንዴት ትከራከሪያለሽ ነው ዋናው እዚህ ጋር። እኔ ፈጣሪ ፈርቼ ነው እንጂ አለቄ ነበር ማስጣት። ደግሞ ቤቱ ያለ ገና እንትን አቅም የላትም። እኔ ነኝ የማሸንፈው ብለሽ እሷ ግን አንቺ በላይ ነው። አንቺ እኮ ምንም እንትን ነሽ እኮ ዝም ብለሽ ነሽ እኮ ሲጀመር። አንቺ ምንም የሚገባ አይደለሽም። በቃ ደግሞ ጥሩ ሰው ትመስለኝ ነበር ትላለች እንዴ? አዎ። እና አሁን ክፋቴ ታየሽ? አዎ። በቃ ለቃልዬ የምታዝኝ ጥሩ ሰው ትመስኝ ነበረ፣ ግን ተሳስቼ ነበረ። ልብ ይስጥሽ፣ ለአንቺም ልብ ይስጥሽ። ይሄን የምታስቢበት መልሽልኝ። ምን ማለት ነው? መልሽልኝ አግልሻለሁ እንጂ አታስቢም እንዴ? ለቃል ኪዳን እንደ ልጅቷ እንትን ልትይኝ ትፈልጊያለሽ እንዴ? ደግሞ አንቺ እኮ ውሸትንና ብልግናን፣ ውሸትን፣ ሌብነትን ደግፈሽ ነው እየተከራከርሽ ያለሽው። ሀቅ ይዘሽ ቢሆን እኮ ምንም ችግር የለውም። ምንም ትችላለሽ። እኔ እኮ ልጅቷን እየደገፈ አንቺ አያገባሽም ነው። ያገባኛል ነው ደግሞ ያገባኛል። ለምን አያገባኝም? ቃልዬ ማንም ሰው የላትም ብላ ነው የምትጨፍርባት። ምስኪንነቷን አይታ
የዋህነቷን አይታ መታ እንደው ቀበቷን ትቼ እንዳለጠልጥሽ። ኧረ በእናትሽ አሁን አርፈሽ ተቀመጭ። ሁለተኛ የትም እዚህ ቦታ ብለሽ ሲጀመር ልብሴን ይዤ ልሄድ ነው። እዛ ቤት ተቀምጬ ነው ያቺ ልጅ ማሰቃያት። ቃልዬ ቤት እሄዳለሁ። አንቺ ነሽ እንዴ የምታስቆሚ? ሄጄ አስቆማታለሁ። እያንዳንዷን ነገር ማለት ነው። እኔ ማረጋትን እኔ ነኝ የማውቀው። ሰራላት። አሁን አርፈሽ ቁጭ በይ። አልቀመጥም፣ እሄዳለሁ። ለምንድን ነው የምቀመጠው? ይሄንን ልነግርሽ እንደውም አብረሽኝ ልትሄጂ ነው የመጣሁት። ገባሽ? ልብሴንም ስላልቀየርኩኝ ልብሴን ይዤ እሄዳለሁ። ጭራሽ አልቆይም። ለሶስት ቀን ነው። አርፈሽ ተቀመጭ። አልቀመጥም፣ እሄዳለሁ። ቃል ኪዳን ጋር ልሄድ ነው የመጣሁት እኮ እንዴ። ልብስ ስላልያዝኩ ነው። አልቀመጥም። ልመጣ ነበረ የወጣሁት። በቃ እሄዳለሁ። ሲጀመር እኔ ነኝ በቃልዬ ያለኋት። ግን እኔ አንቺ ጣትሽ ትልቅ ሰው ስለሆንሽ ቢያንስ አንቺ ፈታ የሆነ ነገር ታደርጋለሽ ብዬ ነበር። አንቺ ግን ዝም አልሽ። እሄዳለሁ ቃልዬ ጋር። ጠርግ በይ። ያቺ ልጅ እኔ